ሰሚያለሽ ነገው ዝሬት ማየት አልፈልግም አለሽ እንድትወጪ ነው የምፈልገው ከዚህ ተንፈሽ እንዳት ይሄ ቤት ሲኦል ነው የምናረግብሽ ምንድነው እንዴ ያለበት ነገር ለምን ጸናት በቃ አስጠልተሽናል እዚህ ቤት አንቺ ማየት አንፈልግም እንዴት እንቆቀ እማራለሁ ብዬ እህትና ክስ ጨርሱኝ እንዴ ምን ማለት ነው መማሩ ዝረኛለህ እንዴ ያወቃቸው ተዘጋጅተሽ ነው የጠበቅሽን ማለት ነው ልትማሪ እንደሆነ ሰምተናል ልትዋሻት ሞክሪ ለንቀትሽ ዋጋ እየከፈልሽ ዋጋችሁ ዝም በይ ከኔ ምንድን የምትፈልጊው ከቤታችን እንድትወጪ ምን አገባሽ ማን አንቺን አስወጪ ሊያስገባ ያደረገሽ ቤቴ ነው ጭራሽ ከኔ ጋር ልትፎካከሪ ነው ብለሽ ከኔ ጋር ትምህርት ቤት ልትማሪ አዎ ልማር ታዲያ አንቺ ምን አበሸቀሽ ቦታዬን ልትወስጂ ስለቃጣሽ ይሄ ንግግርሽ ይገባል እሷ እንደ ልጇ ብትቀበልሽም አንቺ ግን ማደጉነትሽን አረሳሽው እኔ ነኝ ማደጉ ሮማንና ሜላት እድልን ከዛ ቤት ለማስወጣት የተቻላቸውን ነገር በሙሉ እያደረጉ ነው ያለው ይባስ ብለው ዛሬ ላይ ደግሞ ጭራሹኑ በተደጋጋሚ የግድያ ሙከራ እያደረጉና እያስፈራሯት ነው ያሉት ማለት ነው ሜላት እንግዲህ ከዚህ በፊት የገቡትን ሰራተኞች በሙሉ በጭካኔ ስታስወጣቸው ነበር ማለት ነው እድል ግን ከነሱ ስለተለየችባት ገነትም ደግሞ ለእድል ያላት ስሜት ከሌሎቹ የተለየ ስለሆነ አሁን ላይ እንግዲህ ሜላትና እድልን ከዛ ቤት የማስወጣት እቅዳቸው ከፍ እያለ መጥቷል ማለት ነው የተኛችበት አፍነው ሊገሏት ነበረ በሱ አልበቃ ብሏቸው ቢላ ይዘውን በቢላ ሊገሏት ሲሞክሩ እንግዲህ ቢኒያም ደርሶ አድኗታል ማለት ነው በእርግጥ ሊገሏት በትክክል ሊገሏት ባያስቡም ግን ደግሞ አስፈራርተዋትና ሰላሟን እንድታጣ አድርገው ከዛ ቤት ሊያባርሯት አቅደው ነበረ ግን ደግሞ አልተሳካላቸው ምክንያቱም ገነት ለእድል ያላት ስሜት በጣም ከፍ ያለ ስለሆነ እነሱ እንድትወጣ ብትፈልግም ቢፈልጉም እሷ ገነት ግን በፍጹም እድልን ልታስወጣት አትችልም ማለት ነው ሮማንም አላማዋ ምን እንደሆነ ባይታወቅም ቢኒያም የሷ ልጅ እንደሆነ በግልጽ እየተናገረች ነው ያለችው ወደፊት ምን እንዳሰበችና ምን ለማድረግ እንደምትፈልግ ራሱ በግልጽ ባታቅም ግን ደግሞ እዛ ቤት ውስጥ የሚገቡትን ሰራተኞች በሙሉ ለማባረር እንደጣረች ነው ያለችው ማለት ነው ከሜላት ጋር እየተባበረች እዛ ቤት ውስጥ የሚገቡትን ሰራተኞች በሙሉ ሮማን ለማባረር እየሞከረች ነው ያለችው ማለት ነው ግን ደግሞ የእድል የተሳካላቸው አይመስልም ምክንያቱም እድል እልህኛና እነሱ በሚፈልጉት መንገድ እየሄደችላቸው አይደለም እንደ ሰራተኛ ሳይሆን እዛ ቤት ውስጥ እንደ ልጅ ነው እየኖረች ያለችው ገነትም ብዙ ነገር ስለምታስታውሳትና የጠፋችው ወይም ደግሞ ሞታለች የተባለችውን ልጇን ሙሉ በሙሉ ስለምታስታውሳት አሁን ላይ ገነት ለእድል ያላት ስሜት ከፍ ያለ ነው ቢኒያምም ቢሆን እንግዲህ እድልን እየወደዳትና በጣም እየተመቸችው ነው ያለችው ማለት ነው ከዛ ቤት እንድትወጣ በፍጹም አይፈልግም እንደውም ትምህርት እንድትማርና የተሻለ ህይወት እንዲኖራት ነው ሁሉም የሚያስቡት ከሜላትና ከሮማን ውጪ ማለት ነው የሜላትም እንግዲህ የበታችነት ስሜቷ በጣም የተለየ ነው ከእድል ጋር አንድ ትምህርት ቤት ራሱ መማር አትፈልግም በምንም የማይገናኝ ነገር እያገናኘች እንግዲህ እድልን ከዛ ቤት ብቻ ሳይሆን እሷ የምትማርበት ትምህርት ቤት ራሱ እንድትማር አትፈልግም ማለት ነው በዚህ ምክንያት ደግሞ እድል አሁን ላይ የመማር ፍላጎቷን ሁሉ እያጣችና መማር እየፈለገች አይደለም ቢኒያም ግን አሳምኖ እንድትማር አድርጓል አልማርም የምትልበት ምክንያትም እንግዲህ ሜላትና ሮማን እንደሆኑ ተናግራለች ማለት ነው ሮማንና ሜላት እንግዲህ ከተሳካላቸው እድልን ከዚህ ቤት ብቻ ሳይሆን ከምድረ ገጽ ራሱ ቢያጠፏት ደስ ይላቸዋል ግን ደግሞ በፍጹም የሚሳካላቸው አይደለም ማለት ነው ምክንያቱም እድል በጣም እልህኛ
ጸባይተኛና እነሱ እንደሚፈልጉት የምትሆንላቸው ልጅ አይደለችም ማለት ነው። ሮማን እንግዲህ ብዙ ጊዜ ልታስፈራራት ሞክራ ነበረ እድል ግን ምንም የምትፈራ አይደለችም። በጣም እልህኛ ስለሆነች አሁን ላይ ጭራሽ እንደውም ሊያስፈራሯት ይመጣሉ እንጂ አስፈራርታቸው ነው የሚሄዱት ማለት ነው። ይሄ ነገር ደግሞ ከፍተኛ እልህ ውስጥና ብስጭት ውስጥ ጨምሯቸዋል ማለት ነው። ለዚህም ነው እድልን አሁን ላይ ባገኙት አጋጣሚ በሙሉ ከዛ ቤት ለማባረር እየጣሩ ያሉት ማለት ነው። ገነትም ምንም አላወቀችም ነበር እድል ላይ እያደረጉ ያሉትን ነገር ስትሰማ ግን ሮማንና ሜላት ላይ ከፍተኛ ውሳኔ እያሰማች ነው ያለችው። ሮማንን በተለይ አመልሽን አሳምረሽ ካልተቀመጥሽ ከዚህ ቤት መውጣት አለብሽ ወይም ደግሞ እዚህ ቤት ድርሽ እንዳትይ ብላ እያስጠነቀቀቻት ነው ያለችው። ሮማንም እንግዲህ ከሰራተኛ ይልቅ እኔ ነኝ የምበልጥብሽ ብትላትም ገነት ቁርጧን ነግራታለች። እንደውም ሌላ ሰራተኛ ቀጥሬ እሷን እንደ ልጄ ተንከባክቤ ማኖር ነው የምፈልገው ብላ ቁርጧን ነግራታለች ማለት ነው። ምክንያቱም ገነት አሁን ላይ እየተሰማት ያለው ስሜት ፍጹም የእናትነት ነው ማለት ነው። እናቷ ነች። በእርግጥ ግን ደግሞ እስካሁን ድረስ ማንነቷ የእድል ማንነት ስላልታወቀ ገነት ግን ደመም ነፍሷና የእናትነት ሆዷ ነግሯታል። እያንዳንዱ የምታደርገው ነገር በሙሉ ከልጇ ጋር የተመሳሰለና ሁሉም ነገሯ እሷኑ ነው እየመሰላት ያለው ማለት ነው። በዚህ ምክንያት እንግዲህ ገነት ለእድል ከፍተኛ ነገር እያሰበች ነው ያለችው። ሮማንና ሜላት ግን በፍጹም ይሄ ነገር አልተመቻቸውም። ሮማን ማስጠንቀቂያ ተሰጥቷታል። ሜላትም እንግዲህ አትሰማም እንጂ በተደጋጋሚ ማስጠንቀቂያ ተሰጥቷታል ማለት ነው። ሜላትም በተቻላት መጠን እድልን ለማሸማቀቅና የበታችነት ስሜት እንዲሰማት ለማድረግ ብዙ ጊዜ ሞክራለች። እድልም ሰምታ እንዳልሰማ ለማሳለፍ ብትሞክርም ዛሬ ላይ ግን የተናገረቻት ነገር ሜላትን ክፉኛ ሰብሯታል ማለት ነው። ገነት እንግዲህ ሜላትን በገና በሕፃንነቷ ነው አምጥታ እዚህ ቤት ያሳደገቻት ማለት ነው። ሜላት ግን ያ ስሜት በፍጹም አይሰማትም። ምክንያቱም ሁሌም የበታችነትና የማደጎ ልጅ እንደሆነች ነው ሁል ጊዜ የሚሰማት ማለት ነው። ይህንን ነገር እድል መናገር ባትፈልግም ግን ደግሞ በጣም ስላስገደደቻት አንቺ የማደጎ ልጅ ነሽ ብላ ቅስሟን ሰብራታለች ማለት ነው። ሜላትም እንግዲህ በእድል አነጋገር በጣም ልቧ ተሰብሯል፣ አልቅሳለችም። ሜላት እንግዲህ ሁሉ ነገር ምንም ሳይጎልባት ገነት እንደ ልጅ ተንከባክባ ነው ያሳደገቻት። እሷ ግን የማደጎ ልጅ መሆኗን መርሳት አልቻለችም። ገነትንም እንደ ልጇ ተቀብላ መኖር አልቻለችም ማለት ነው። የቢንያምና የሜላት ልዩነት እንግዲህ እንደዚህ ነው። ቢንያም ገነትን ሙሉ በሙሉ እንደ እናት ስለተቀበለ የማደጎ ልጅ ቢሉት ባይሉትም ጎዳና የተጣለ ልጅ ቢሉት ባይሉት ራሱ ምንም አይነት ስሜት አይሰማውም ማለት ነው። ምክንያቱም ጎዳና ከጣለችኝ እናቴ ይልቅ እችኛዋ ተንከባክባ ያሳደገችኝ ምርጥ እናት ነች። ስለዚህ እኔ ይሄ ስሜት አይሰማኝም። አንቺ ለምንድን ነው እንደዚህ እየተሰማሽ ራስሽን ልትጎጂ የቻልሽው ብሎ በተደጋጋሚ ሊመክራት ቢሞክርን ሜላት ግን ይሄ አስተሳሰቧ በፍጹም ሊቀየርላት አልቻለም ማለት ነው። ለዚህም ነው እንግዲህ እድል በተናገረቻት ነገር በጣም ተከፍታ ለገነት የተናገረችው ማለት ነው። ገነትም እድልን ለመቆጣት ብትሞክርም ግን ደግሞ እድል የተናገረችበት ነገር ምክንያት ገነት ሳታቅ ነበር። ስላስፈራሯትና ከአንዴም ሁለት ጊዜ ሊገሏት ስለሞከሩ ነበረ እንደዚህ ያለቻት ማለት ነው። ገነት ምንጊዜም ቢሆን እድል ጥፋት ልታጠፋ እንደማትችልና እነሱ እንደሆነ እሷን የሚያስቸግሯትና ከዚህ ቤት ሊያባርሯት የሚፈልጉት እነሱ እንደሆኑ ግልጽ ነው ማለት ነው። ለዚህም ነው ገነት እድል ይቅርታ እንድትጠየቅ ያደረገችው ማለት ነው። ሜላት ይቅርታ ባትልም ሮማን አሁን ላይ እንግዲህ ለይምሰልም ቢሆን ይቅርታ እያለቻት ነው ያለችው። እድል ግን በፍጹም እዚህ ቤት አልቀመጥም እሄዳለሁኝ ብላ ልብሷን እየሰበሰበች ነበረ። እድል ከዚህ ቤት እምቢ ብላ ከሄደች ቢንያም ሆኖ ገነት እንግዲህ ሜላትንና ሮማንን መቼም ሰው አያደርጓቸውም ማለት ነው። ለዚህም ነው ሮማን አሁን ላይ በኔ ምክንያት መሄድ የለብሽም፣ በሌላ ጊዜ በራስሽ ምክንያት መሄድ ትችያለሽ፣ ግን ደግሞ አሁን እኔ ስላጠፋሁኝ ይቅርታ ብላ እድልን ለማስቀረት እየሞከረች ነበር። እድል ግን ምናልባትም ሀሳቧን
ካልቀየረች እንግዲህ ልትሄድ ትችላለች ማለት ነው። እድል ከዚህ ቤት ወጣች ማለት ደግሞ ሮማን በፍጹም ገነት ቤት ልትኖር አትችልም። ቢንያምም በጣም ነው የሚናደድባቸው ማለት ነው። እድልን ለመግደል ወይም ደግሞ ለመግደል መሞከራቸውን ሀሳቡን ያቀረበችው ሮማን ነች ማለት ነው። ግን ደግሞ ሁለቱ እርስ በራስ እየተወነጃጀሉ ራሳቸውን እያጋለጡ ነው ያሉት ማለት ነው። ምክንያቱም አሁን ላይ እንግዲህ ጥፋተኛ ማን ነው? ጥፋተኛ እድልን ይቅርታ ማለት አለበት ተብሎ ሲነገር ሜላት እንግዲህ ሀሳቡን ያቀረበችው ሮማን ነች ብላለች። ሮማን ደግሞ ሜላት ነች እያለች እርስ በርሳቸው ራሱ እየተስማሙና እየተግባቡ አይደለም። ምናልባትም በዚህ ከቀጠሉ ሁለቱ ራሱ ያላቸውን አላማ በአንድ ላያራምዱና እድልንም ለመጉዳት ላያስቡ ይችላሉ። ሁለቱ አላማቸው ምን እንደሆነ ባይታወቅም እዛ ቤት ግን ሰራተኛ መጥቶ እንዲቀመጥ ሜላትም ሆነች ሮማን በፍጹም አይፈልጉም። ምናልባት እንግዲህ ሜላት ከብቻዋን መሆን ፈልጋም ከሆነ ወይ የቤቱን ስራ አትሰራ ወይ ሰራተኛ አታስቀምጥም። ስለዚህ ባህሪዋ ለገነትም ሆነ ለቢንያም በጣም አስቸጋሪና መገመት የማይቻል ነው ማለት ነው።